ልትሰራኝ ልትነካኝ ፈቃድህን በእኔ ልትፈጽም ፈቅጄልሃለሁ። ሃሌሉያ። expose yourself ለእግዚአብሔር ላይት ራሳችሁን ኤክስፖዝ አድርጉ። ራሳችሁን አጋልጡለት። ለመንፈስ ቅዱስ ራሳችሁን አጋልጡለት። ለእግዚአብሔር ድምፅ ዛሬ ራስሽን አጋልጪለት። ለእግዚአብሔር መንካት፣ ለእግዚአብሔር የቅባቱ መፍሰስ ራሳችሁን ስጡት። እጆቻችሁን አንሱና ራሳችሁን ስጡት። አስገዙለት፣ አስገዢለት። ዜጃታ ከባሃራሃቮስ ቬቴ ከሜሪያስ ሃሌሉያ። expose yourself to his light ሃሌሉያ። ለእግዚአብሔር ብርሃን ራሳችሁን አሳልፋችሁ ስጡ። ደራላላ ሲቤት ካራላላ ቦሮፖስ ኤላራላ ሞሴባንዲያስ ኤሌራዲሮ ዶንዶ ሲራሌራስ በኢየሱስ ስም አፈርሰዋለሁ። ከሕይወቴ አዛለሁ። በኢየሱስ ስም ከጤናዬ ላይ አዛለሁ። በኢየሱስ ስም ከፋይናንሴ ላይ በኢየሱስ ስም አዛለሁ። እየተነቀለ ይወጣል። በሽታ አሁን ለቆኝ ይወጣል። እቃወመዋለሁ በኢየሱስ ስም። አሁን በላያችሁ ላይ አውጁ። አሁን ልቀቅ። ከሕይወቴ ላይ፣ ከመንገዴ ላይ፣ ከቤቴ ላይ፣ ከዘመኔ ላይ፣ ከአገልግሎቴ ላይ፣ ከቤተሰቤ ላይ የስ አልፈቅድልህም። ውጣ በሉት። ሂድ፣ ልቀቀኝና ሂድ። ኢኮኖሚ ልቀቅና ሂድ። አገልግሎቴ ልቀቅና ሂድ። ጤናዬ ልቀቅና ሂድ። ፋይናንሴ ልቀቅና ሂድ። ራእዬ ልቀቅና ሂድ። መንገዴ ልቀቅና ሂድ። አንድ ሰው እንዳይቀመጥ ሁሉ ሰው ቆሞ ነው የሚጸልየው። ሻታካላዲያሳ ሁሉ ሰው ቆሞ ነው የሚጸልየው። ማንም ሰው እንዳይቀመጥ። የተቀመጣችሁ ሁላችሁ ተነሱና መጸለይ ጀምሩ። ጀደበከረለ በጋራ ለባስ ጃታካታካሳታካፓሪያ ራሃሲተ ገበዲያስ ይራገፍ 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 ይራገፍ። የሞት ጉልበት ይራገፍ። የመተት ጉልበት ይራገፍ። የድግምት መንፈስ ይራገፍ። ፕራሳ ሻታካፓ ሸደበከረለ በካራላስ ልቀቅ። ውጣ ከውስጤ በሉት። ውጣ ከሕይወቴ ላይ፣ ውጣ ከጤናዬ ላይ። የተቃወማችሁት ነገር ከናንተ ጋር አይቀጥልም። የተቃወማችሁት ነገር ከናንተ ጋር አይቀጥልም። የተቃወማችሁት ጉስቁልና ከናንተ ጋር አይቀጥልም። የተቃወማችሁት መናፍስ ከናንተ ጋር አይቀጥልም። የተቃወማችሁት ሞት በእናንተ ሕይወት አይቀጥልም። የተቃወማችሁት ድህነት በእናንተ ሕይወት አይቀጥልም። የተቃወማችሁት ጉስቁልና በእናንተ ሰፈር አይቀጥልም። በኢየሱስ ስም እቃወመዋለሁ በሉ። የሚያማችሁ ቦታ ላይ እጃችሁን ጫኑና አሁን ተነቀል በሉት። በኢየሱስ ስም ተፈውሻለሁ፣ በመገረፉ ቁስል ተፈውሻለሁ እያላችሁ መጸለይ ጀምሩ። አንድ ደቂቃ ታዩታላችሁ። ተአምራታችሁን አሁን እንደ ጎርፍ ያጥለቀልቃችኋል። ሴባባባባባባ ሳሻካ ሸለቤቴ ከረቤሪያ ካሳንደ ከለቤሪያስ በጌታ በኢየሱስ ስም የበሽታ መናፍስቶችን መታው። የደዌ መናፍስቶችን መታው። አሁን ይነቀል። በሽታቸውን ይዘው እንዲሄዱ አዘዝኩኝ። ደዌያቸውን ይዘው እንዲሄዱ አዘዝኩኝ። እርግማናቸውን ይዘው እንዲሄዱ አዘዝኩኝ። ጨለማቸውን ይዘው እንዲሄዱ አዘዝኩኝ። በጌታ በኢየሱስ ስም ተነቅለው ይሄድ፣ ተነቅለው ይሄድ። እጃችሁን በጫናችሁበት ቦታ ላይ ያለ በሽታ ተነቀለ፣ ተነቀለ፣ ተነቀለ። ደዌ ተነቀለ። አሁን ቅድም ይዛችሁት የመጣችሁት የህመም ማንኛውም አይነት ስምና የበሽታ ጉልበት በኢየሱስም ተነቀለ፣ በኢየሱስም ተነቀለ። ፈውስ ሆነ፣ ፈውስ ሆነ፣ ፈውስ ሆነ፣ ፈውስ ሆነ፣ ፈውስ ሆነ። ቼክ ማድረግ ትችላላችሁ። አሁን በኢየሱስ ስም በሽታው ተነቅሏል። ደዌሽ ተነቅሏል። ህመምህ ተነቅሏል። በህይወት ላይ አሁን አይቀጥልም። በህይወትሽ ላይ አይቀጥልም። ቼክ አርጉት። አሁን ያማችሁ የነበረው እጃችሁን የጫናችሁበት ቦታ ላይ የነበረውን በሽታ ቼክ አርጉት። አሁን ቼክ አርጉት፣ ቼክ አርጉት፣ ቼክ አርጉት፣ ቼክ አርጉት። ያማችሁ የነበረው ቦታ ላይ እጃችሁን የጫናችሁበት ቦታ ላይ የነበረውን ቼክ አርጉት። አሁን እኔ 100% እርግጠኛ ነኝ ተነቅሏል። አምናለሁኝ። ለምን የአምላኬን ኃይል አምናለሁ፣ አውቀዋለሁ። እናንተ ደግሞ መፈወሷን በሰውነቷ አረጋገጠች ነው የሚለው። ሃሌሉያ። በሰውነቷ አረጋገጠች። ኢሚዲየትሊ እዛው አረጋገጠች። ቼክ አርጊውና አረጋግጪ። ቼክ አርግና አረጋግጪ።
ለራባካላዲያስ ከዛ አጸናላችኋለሁ ፈውሳችሁን አጸናላችኋለሁ። ፓስተር አሁን ልክ እጄን ጭኜ ጸልይበት የነበረው ቦታ ላይ ቅድም ያመኝ የነበረው ቦታ ላይ አሁን በሽታው የለም ተነቅሏል። ፈውሴን አጽናልኝ ቃል አውጣ የምትሉ ብቻ አንድ እጃችሁን ከፍ አድርጉትና ለእናንተ ቃል አውጣል። የስ ፕሬይዝ ጋድ። ቅድም ያመኝ የነበረው ቦታ ላይ አሁን እጆቼን ጭኜበት የነበረው ቦታ ላይ የነበረው ህመም የለም። ፈውሴ እንዲጸና ዳግመኛ በዚህ ነገር እንዳልታመም ቃል አውጣ አጽና ፈውሴን የምትሉ እጃችሁን የስ አወዛውዙልኝ። የስ አሁን ፈውሴን አረጋግጫለሁኝ የምትሉ እጃችሁን ሊየው ከየቦታው ላይ የስ ከየቦታው ላይ እጆቻችሁን ከፍ አድርጉልኝ። ኑ ቶሎ በሉና ሮጣችሁ ነው። አሁን ፈውሳችሁን አጸናለሁ። ቃልን በህይወታችሁ ላይ አውጃለሁ። አሁን ኢሚዲየትሊ ፈውሳችሁን የተቀበላችሁ ሩጡና ነው ከየቦታው ላይ። ዳግመኛ በዚህ ነገር አትሰቃይም። ዳግመኛ በዚህ ነገር አትታመምም። ዳግመኛ በዚህ ነገር አታለቅሱም። ሩጡና ነው። ፈውሳችሁን አጸናለሁ። ቶሎ ሩጡና ነው። ፍጠን የስ ብራሳታ ካላዲያሳ ፈውሳችሁን የተቀበላችሁ ቶሎ ወደፊት ነው። ላሳንዳሃልቲ ቼክ አድርጉት። ሌሎቻችሁ ደዌው ተነቅሏል፣ በሽታው ተነቅሏል። ቶሎ ወደፊት ነው። የስ አንዳንዶች ስወጣ ቢጀምረኝስ እቤት ሲሄድ ቢጀምረኝስ ይላሉ። ያመናችሁት ነው የሚሰራባችሁ። እቤት ይጀምረኛል ካልሽ እቤት ይጀምረኛል የሚል እምነት ስላመንሽ እቤት ይጀምርሻል። አራክፈኸው ከሄድክ ግን ለዘላለም አይመጣም። ዛሬ የምታዩአቸውን ግብፃውያንን ለዘላለም እስኪ አላያቸውም በሉ። ሃሌሉያ። ቼክ አድርጉና ያረጋገጣችሁ ቶሎ። ኦኬ፣ ለነሱ ቃል እያወጣሁኝ ተዘጋጁ። በየትኛውም አይነት የመናፍስት ጥቃት ውስጥ ያላችሁ ወገኖች ዛሬ ከዚህ ነገር ተገላግላችሁ ትሄዳላችሁ። አሜን ነው። ማማዬ ማነው ስምሽ? ሳባ። ስትጸልያው ልጆችሽን የጫንሽበት ቦታ ላይ የነበረው ህመም የለም? አዎ እግሬን ነበር ያዘኝ። እኔ እንጃ ቼክ አደረግሽው? የለም። በጌታ በኢየሱስ ፈውስሽን አሁን አጸናሁት። የእግዚአብሔር ተአምራት ጉልበትሽን ነበር የሚያምሽ? የጉልበት ህመም ስንት ጊዜ ያህል ቆይቷል? በጣም ቆይቶብኛል። ስንት ጊዜ ማለት? ወደ 3 ዓመት እንደዚህ ይሆናል። ይገርማል። የቀኝ ጉልበትሽ አሁን ቼክ አደረግሽው? በደንብ የለም። በጌታ በኢየሱስ ስም ዳግመኛም አታገኙ። አሜን። ፈውስሽን በኢየሱስ ስም አጸናሁት። አሜን። አንተ የሰራው እኮ እግዚአብሔር ነው። ዝም ብለህ ታየኛለህ። ለጌታ ክብር ስትል ይሄ እኮ የሞራል ካሳ አይደለም፣ ጭብጨባ ለሰራተኛው ለእግዚአብሔር እውቅና መስጠት ነው። ሃሌሉያ ፕሬይዝ ጋድ። ፈውስሽን በኢየሱስ ስም አጸናሁት። ሙግትሽ በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ፈራጅነት ተጠናቀቀ። አሜን አሜን። እግዚአብሔር ሰው ሙግትሽ በኢየሱስ ክርስቶስ ስም በጌታ ዳኝነት ተጠናቀቀ። አሜን። የሚሟገትሽ እግዚአብሔር ተሟገተው። አሜን። የሚሟገትሽን እግዚአብሔር ተሟገተው። አሜን። በብዙ ሐዘን ውስጥ፣ በብዙ የልብ ስብራት ውስጥ፣ በብዙ የህይወት ጉዳት ውስጥ ያለፈች ሴት ነች አለኝ ጌታ። እኔ ልፈርድላት ወደድኩ አለኝ ጌታ። እኔ ልበይንላት መጣሁ አለኝ ጌታ። ፍርድ የተዛባባት ሴት ነች አለ። አቅም ያጣች ሴት ነች አለኝ ጌታ። በግራና በቀኝ ብዙ ነገር ከህይወቷ ላይ የተነጠቀች ሴት ነች አለኝ ጌታ። ያው እግዚአብሔር አምላክ ግን እንደዚህ አለኝ፣ ፈርድልሽ ዘንድ መጣሁ። አሜን። ፍትህ እኔ ጋ ነው በላት አለኝ። ኦ ለእግዚአብሔር ክብር ይሆን። አሜን ስትል በህይወት ላይ የእግዚአብሔር ፍትህ የበራ ይሆን። አባቱ ማነው ስምህ? ከተማ አቤት። እና አሁን ስትጸልይ ምን ሆነልህ? ከቤት ስመጣው ሆድ ቁርጠት ይሰማኛል። ደግሞ ወር ሆኖ አልፏል። ወገብ ይዞ መንቀሳቀስ አልችልም ነው። የወገብ ህመም ነበር። አንድ ወር ምናምን አልፎታል። ኦኬ። ከዛ ስራ ቦታ በጣም እየተጨነቀው ነውና ጓደኛዬ ጋር አወርቼ በእናትህ ብርደት መጥቶኛል፣ አሁን ወዲያ ማስራት ስለማልችል ወደ ክፍለ ሀገር እገባለሁ፣ ከዚህ 30 በኋላ እወጣለሁ እያልኩ በስራ ቦታ ወደ ሌላ ቦታ ልትሄድ ወደ ክፍለ ሀገር ለመግባት በስራ ቦታ መለቀቂያ ማስገብቼ
ከዚህ 30 በኋላ ለመውጣት ተዘጋጀ ነው ያለሁትና ወገብ ምክንያት በቃ ተጨነኩ። ከዛን ደግሞ መስጠንቅ ነገሮችም ስላሉ ያው ማገማሩ ወደማ ክፍለ ሀገር መሄድ ስላለበት ሁሉ ነገር ወደ ጨርሼ ነው ያለሁት እና ዛሬ ሳምንት ነው ከዚህ በራብ ሲያልፍ ጓደኛዬ አደራሽና ሳይቶኝ ነበርና ዛሬ ጠዋት መጣሁ ገባሁ። ከገብቼ በኋላ ወደ ቂም ቁርጠት ወሮጥ ይለኛል ወደ ማጥራጃ ከመልኮ ነው ወጥቼ በቦታ ዘመን አላውቀውም እና አልወጣም እያልኩ ተቀመጥኩ። ጓደኛው አገልጋዮች መዝሙር ሲዘምሩ እንደምንም ብዬ ዛሬ እግዚአብሔር ከፈቀደኝ በቃ ፈውስ እናገኛለሁ እዘላለሁ ያቆምኩትን ዝላላ እቀጥላለሁ ያልኩ ነበርኩና ትንሽ ነው ሲያንቀሳቀሰው እየለቀቀ ሄደ። አሁን ከመጸለይ በፊት ተፈውሻለሁ በጌታ ፊት ነው። ፕሬዝ ጋድ። አሁን ቼክ አደረከው በደንብ ጎንበስ ቀና ብሎ ወገብህ ስማ ማራበስ ሃሌሉያ ኢየሱስ ጌታ ነው። ኧረ እባክህ ለእግዚአብሔር ክብር ስጡት። ህልም ይመስል ነበር ትናንት ስናገር ጌታ ያደርገዋል ይሰራዋል ስል ይሄው ተገለጠ ዛሬ ያየሁት ባይኔ ጠላቴ ማፈረ የድል ቀን ነው ለኔ። አስቡት እንግዲህ በዚህ ህመም ምክንያት በቃ ስራ መልቀቂያ አስገብቶ ጥሎ መሄድ ለአንዳንዱ ሰው አሁን ይሄ ኖርማል ነው። የወገብ ህመም አሁን ስራ አስለቅቆ በቃ ከሀገር ያስወጣዋል ምናምን ነው የሚለው፣ ግን ቀላል ነገር እንዳይመስላችሁ የሆነለት ነው ያደረገለት ምን እንደሆነ ነገር ለታላቁ እግዚአብሔር ታላቅን ነገር ለሰራ ለእግዚአብሔር ታላቅ እልልታ ጭብጨባ ክብር ስጡ። ሃሌሉያ! በኢየሱስ ስም ፈውስ በህይወትህ ላይ የጸና ይሆን። ተአምራትህን በኢየሱስ ክርስቶስ ስም ቀጥለ ተረከበው። ኢን ጂሰስ ኔም አሜን የሚል ሰው ሆነለት። አሜን የሚል አንድ ሰው ቀድሞ ሆነለት። አብነት ምን ነበር ያመጣው? እኔ መቼም ቢሆን በቃ ጠዋት ስነሳ በተለይ ብርዳማ ሲሆን ማለት ጆሮ በጣም ነው የሚያመኝ ማለት ነው። በእርግጥ አሁን አልተነሳችም ላይ እኔ በጣም አንዱ እግዚአብሔር በጣም በህይወቴ ውስጥ ከሚሰራቸው አንዱ ነገር ኢንስታንት ሚራክል ፈጣን ተአምራቶች አንዱ ሆኖ አሁን ይሄ ዲዳ ደንቆሮ የማይሰማ ጆሮ ምናምን የሚፈጅበት ጌታ አንድ 3 ሰከንድ ምናምን ነው በሰው አቆጣጠር ማለት ነው። እሱ ጋር ሰከንድ የለም እና ምናልባት ጆሮአችሁ የሚያማችሁ የማይሰማ ጆሮ ምናምን ካለ ሮጦ መምጣትና አሁን ፈውሱን መቀበል ይችላል። አንድ ጆሮ ሁለት ጆሮ የሚያመው ሰው ምናምን ካለ አንድ ጆሮ የማይሰማ ምናምን ካለ ቶሎ ወደዚህ ጋር ሮጦ መምጣት ይችላል። ቶሎ ተአምራቱን መቀበል ይችላል። ቶሎ እንዲህ አይነት ሰው ካለ እሺ ንገር እና በእርግጥ አሁን አልተነሳኝም። ፈውሴን አጸናለሁ የሚል ሰው ካለ ና አለኝ። እኔ አምናለሁ እግዚአብሔር ይሰራል ብዬ እኔ ወዲህ መጣሁኝ ማለት ነው። የትኛውን ጆሮህን ነው የሚያምነው? ይሄ በጣም ነው በቃ ሚስማር ሁላ ከትበታለሁ። ሚስማር ሁላ የተገኘው ነገር ማንኛው ነገር ካልከተትኩኝ በስተቀር አይመለስልኝ ጭራጭ ማለት ነው። ሰፈር ሁላ ማለት ይሾፉኛል እኔን ማለት እንዲህ ምናምን እያሉ ማለት ከዛ አሁን አው ከታለሁ በጣም በቃ እንትኑ ጥጥ ያለው ነገር ሁላ ልመልሰኝ አይችል። በቃ ከተነሳ እስኪ ጥላኝ ድረስ ነው የሚያደርገኝ ማለት ነው። አሁን እግዚአብሔር ይሰራል እኔ ካመንኩኝ ብዬ ነው የመጣሁት። ፕሬዝ ጋድ በጌታ በኢየሱስ ስም every demonic sickness ከህይወቱ ላይ ተነቀለ። አሜን። healing Jesus 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 go 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 and ሁለት ሶስት Jesus በኢየሱስ ክርስቶስ ስምና ስልጣን አወጅኩለት። ነፃነት ተናገርኩ። አሜን። ፈውስን ተናገርኩ። አሜን። በጌታ በኢየሱስ ስም አሜን። አሜን አሜን። ዘሩ አሪያ እጅ ነበረ። እሺ ያው አንድ ወር ከምናምን ሆኗል። ያው ስራ ቦታ እዚህ ጋር መስራው በጣም ጉልበት ስራ ነው።
ሁሉ ጊዜ ስራ ብዙ ቀሪ ነው። በዚህ ሰሞኑ እጅን ከታመመ በኋላ ቀሪ ነበርኩ። ብዙ ጊዜ ስራ አልገባው። በዛ ምክንያት ከትላንትና ወዲያ ማባረሪያ ማስጠንቀቂያ ወራት 4 ሰጡ። 4 ወረቀት ከሰጣ በኋላ ጌታ ሆይ ይሄ ወረቀት ከጌታ ቤት የመጣው አይደለም እዚያ ብሬ እሱ ነው ሰጣው እንጂ አባረሩ ብዬ ማለቃቂያ ወረቀት አስገብቼ ራሴ ወጣለሁ ብዬ ተስፋ ቆርጫለሁ። ከዛ ዛሬ ስራ ገባው። አይ አትግባ በቃ አንተ ውጣ አሉ። በቃ ወጣለሁ አልሰራም ብዬ ነው ወጣው። እጄ በጣም ያመመኝ ነው። መስራት አልቻልኩም። ግራ እጅ ነው። አሁን ግን እዚህ ጋር ካጣለው በኋላ በጣም ድኗል። ደህና ነው። አሁን የለም አሁን ምንም የለም። በቃ አሪፍ ነው። እስኪ በዚህ ጊዜ ያለው አሪፍ ነው። ምንም አይደለም እና ያ ህመም የለም። በጣም ደህና ነው። በስነ ስርዓታውን እየሰራ ነው። በቃ እጅ ደህና ነው። ኢየሱስ ጌታ ነው። በኢየሱስ ስም ፈውስህን ተአምራትህን በህይወት ላይ አጸናው። በጌታ በኢየሱስ ስም ለተአምራቱ ለፈውስ ሆነ ለበረከቱ ነበር ያመመሽ። ራሴን በጣም ነው የሚያምን። ግን እዚህ ከገባሁ በኋላ መጀመሪያ እያመመኝ ነበረ። 1-3 ወር ሆኖታል። ሲተኛ በቃ ያመኛል፣ ሲራመድ ያመኛል። እዚህ ከገባሁ በቃ ያመማችሁ ቦታ ለእጃችሁን ጫኑ ስትል እጄን ጫና አረክ። አሁን የለም። በጌታ በኢየሱስ ፈውስሽ ጸና። በኢየሱስ ስምና ስልጣን አሜን። ማንሱሽ እሷንሽ ምንድን ነበር ያመመሽ? እኔም ያመኝ ራስ ምታት ነው። ራስ ምታት ነበር። ስንት ጊዜ ያህል ቆይቷል አንቺ ጋር? ቆይቷል 9-10 ወር ሆኗል። እሺ አሁንስ? አሁን ግን እጃችሁ የለም ተነቀለ ምንም ነገር። በጌታ በኢየሱስ ፈውስሽን አጸናሁት። ተአምራትሽ በህይወትሽ ላይ ጸና ይሁን። ከዚህ በኋላ የስቃይ ምንጫችሁ ደረቀ። የሐዘን ምንጫችሁ ደረቀ። ጉባኤው እስኪ አንድ ላይ እስኪ አሜን ይላል። በኢየሱስ ስም አሜንና አሜን ሆነ። ለጌታ ክብር፣ እልልታ፣ ጭብጨባ ከፍ ያለ ሆታ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱን ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ